ኬንያ በታላላቅ ድመቶቿ ትታወቃለች። ነገር ግን ከነዚህ ሁሉ መካከል አንድ ልዩ ፍጥረት አለ። ዱርን ወደ እናንተ እናቀርባለን። አዲሱ ከእንስሳት ዓለም የዩቲዩብ ቻናል ነው። ሰብስክራይብ በማድረግ ይጀምሩ። ይህ አቦ ሸማኔ ነው። በምድር ላይ ካሉ እንስሳት ሁሉ በፈጣንነቱ ወደር የማይገኝለት የሳቫናው ንጉሥ። ዛሬ የዚህን ድንቅ እንስሳ የአደን ምስጢርና አስገራሚ እውነቶች አብረን እንመለከታለን። ይህ ከእንስሳት ዓለም ነው። አቦ ሸማኔ ከዜሮ ተነስቶ 100 ኪሎ ሜትር በሰዓት ለመጓዝ የሚፈጅበት ጊዜ 3 ሰከንድ ብቻ ነው። ኋላ እግሮቹ እንደ ስፕሪንግ ኃይልን ያመነጫሉ። ጅራቱ ደግሞ በከፍተኛ ፍጥነት ላይ እያለ እንደ መሪ ያገለግለዋል። ከዓይኖቹ ስር የሚታዩት ጥቁር መስመሮች የፀሐይ ብርሃን አደኑን እንዳይጋርደው የሚረዱ ተፈጥሯዊ መነጽሮች ናቸው። ሩጫ አንዴ ከተጀመረ ወደ ኋላ መመለስ የለም። በሰከንድ ውስጥ የልብ ምቱ ወደ 150 ይወጣል። የሰውነት ሙቀቱም ይጨምራል። አደኑን ከያዘ በኋላ ግን ትልቅ ፈተና ይጠብቀዋል። በጣም ስለሚዝል ትንፋሹ እስኪመለስ መጠበቅ አለበት። ይህ ሰዓት ለአቦ ሸማኔው አደገኛ ነው። ጅቦችና አንበሶችም ጭምር የለፋበትን ሲሳይ ሊነጥቁት ይችላሉ። ንጉሥ፣ ቪዲዮውን ከወደዳችሁት ሰብስክራይብ አድርጉ። በሚቀጥለው ስለ የትኛው እንስሳ ማየት ትፈልጋላችሁ? በኮሜንት አስቀምጡልን። ዲስክሪፕሽን ላይ ያለውንም የቲክቶክ ቻናል ይጎብኙ።